እናቶቻችንን ልብ ብላችሁ አይታችኋቸው ታውቃላችሁ? አሁን እኛ ትንሽም ቢሆን ማድረጉን ቀንሰ ነው። ግን ተመልከታችኋቸው ከሆነ እየተራመዱ ወይ ወደ ቤተክርስቲያን ሲገቡ ግድግዳውን እኛ ስመነው ስናልፍ እነሱ ጀርባቸውን ሲመቱበት ነው አይታችሁ ታውቃላችሁ? ወይ ደረታቸውን ሲተሻሹት ወይ ታቦታተ ሕጉ አክብረውት ይሄዱን ሳር ይዘው በእጃቸው ሲሄዱ አይታችሁ አታውቁ? ይሄ አሁን ከሩቅ ሆኖ ለሚመለከተው ሰው የእናቶቻችን አላዋቂነት እኮ ነው እንደዚህ እንትኑን ከንቱን የሚያነካካቸው ይላል። አንዳንዱ ደግሞ ያቸው እንደው ደስ ሲሉ በቃ ፍጹም እምነታቸው ይላል። እውነት እንነጋገር ከተባለ ግን እናቶቻችን ይሄንን ሁሉ የሚያደርጉት አይነ ልቦናቸው ስለበራላቸው ያንን እኛ ስመነው የምናልፈውን የቤተ መቅደሱን ግድግዳ እነሱ ጀርባቸውን ደረታቸውን የሚያስነኩት በነብዩ የተነገረውን ትንቢት ባያውቁም ግን አምነውት። ነብዩ ኢሳይያስ እንዲሁም ነብዩ ኤርሚያስ በትንቢት መጽሐፋቸው ምን ይላል? የእግዚአብሔርም የክብሩ ቀሚስ ቤተ መቅደሱን ሞልቶት ነበር ይላል። እየሰማችሁ ነው? የክብሩ ምንድን ያለው? ሰው አላወቀም እንጂ በመሰረቱ ዙሪያችሁ ላይ ያለው የቤተ መቅደሱ ግንብ የክርስቶስ ቀሚስ ነው። ላመነ ሰው ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ምኑን ነክታን የተፈወሰችው? ታዲያ እናቶቻችን አላዋቂ መስለው የዋህ መስሏቸው አይነ ልቡናቸው ስለበራላቸው ቀሚሱ ያደረቀው ደም እነሱ ህይወት ላይ እንዲደርቅ የፈለጉት ደም ስላለ ነው የሚነካኩት።